ቤት ውስጥ ባለና ተጣጣመን ዛሬ ሩዝ በድንች እንሰራለን። ሰላም ውድ ቤተሰቦቼ እንዴት ናችሁ? አማን ነው አለን ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ እዚህ ጋር እንደምታዩት ቤታችን ውስጥ ባለን ነገር ዶሮ ሳንጨምር እንዴት አድርገን እንደምንሰራ አብረን የምናይ ይሆናል። ሩዝ በድንች አብረን እንስራ። እዚህ ጋር ፍልፍል የፈረንጅ ቃሪያ አለኝ። እዚህ ጋር ደግሞ በእጅ የተከተፈ ቲማቲም አለ። እዚህ ጋር ደግሞ በረጃጅሙ የከተፍኩት ሽንኩርት አለ። መጥበሻችንን አግለን እንሰራለን። አሁን መጥበሻችንን አግለን ዘይት እንጨምራለን። በዛ እናደርጋለን። ሽንኩርቱ ብዙ ስለሆነ በዛ አድርገን ነው የምንጨምረው። ከዛ ሽንኩርታችንን እንጨምራለን። ሽንኩርታችንን ከጨመርን በኋላ ወይጄ ስለሆነ የሚጋብጠው እንቅስቃሴ ይንቀጠቀጣል። ሽንኩርቱ እንደዚህ ብራኒ እስከሚሆን እንጠብቀዋለን እያማሰልን። እንደዚህ ብራኒ እስከሚሆንልን እንጠብቀዋለን። እዚህ ጋር ሩዛችንን ያጠብነውን እንደዚህ እናጠልና በደንብ ስታጥቡት ውሃው እንደዚህ ጥርት ያለ ይሆናል ማለት ነው። በደንብ ስዳራ በደንብ ንጹህ ሲሆን እንደዚህ ሆነ። እንደዚህ በደንብ ይጠራል። በደንብ ተታጠበ ይጠራል። ከዛ እዚህ ጋር ያጠብነው ሩዝ እንትናችን እስከሚደርስ ለትንሽ ለ3 ደቂቃ ለ4 ደቂቃ እንደዚህ እንዘፈዝፈዋለን በሙካ። ከዛ ሽንኩርታችን እንደዚህ ጎልደን ብራውን እስከሚሆንልን ድረስ እንደዚህ እንትን እንላለን እናበስዋለን። ከዛ በመጨረሻ እሳቱን ቀነስ እናደርግና ድንቻችንን እንጨምራለን ማለት ነው። ድንቻችንን ከጨመርን በኋላ እናማስለዋለን። አብረን ጥፍጥፍ እናደርገዋለን። ከዛ እንግዲህ ምን ማድረግ ይቻላል ነው ማቀረብ አይመችም። እዛ እናማስላለን። አሁን ከሽንኩርት ጋር አብረን ጥፍጥፍ ካደረግነው በኋላ መጨመር ያለብንን ግብአት እንጨምራለን። በጣም ነው የሚጣፍጠው እነዚህ ከሽንኩርት ጋር ሲጠበስ። እንደዚህ ያደረግነው ጣሳለን። ከዛ የፈረንጅ ቃሪያ ካላችሁ ቃሪያ ታረጉታላችሁ። ቃሪያ ከሌላችሁ እኔ
የፈረንጅ ቃሪያ ስለሆነ ያለ በረጃጅም የተከተፈ የፈረንጅ ቃሪያ አረኩበት። እሱንም አብረን እንጠብሰዋለን አንድ ላይ። እንደዚህ አብረን ጥብስ ካረግን በኋላ እንደዚህ ከሆነልን በኋላ ትንሽ ካማሰልነው በኋላ ከተጠበስነው በኋላ እንዴት እንደሚጣፍጥ ሽታው የሰሮሙ በጣም ነው። ከዛ የተከተፈ የቲማቲም እንትን እናደርጋለን። ከዛ አንድ ላይ እናዋህደዋለን። አሁን ስለምንጠብቅ አይመስልም። እንደዚህ ሲሆንልን ነጭ ሽንኩርታችንን እንጨምራለን። እናንተ ፍሬሽ ማድረግ ትችላላችሁ። እኔ ግን የተዘጋጀ ስላለኝ ነጭ ሽንኩርታችንን ታረግን በኋላ እናዋህደዋለን አብረን። እዛ እንደዚህ ታደርጉን በኋላ እናንተ ያላችሁትን የምትፈልጉትን የቅመም አይነት መጨመር ትችላላችሁ። አሁን እዚህ ጋር ረስቸው ሳላሳያችሁ ቀረሁኝ። የጨመርኩትን ባህራት እናንተ ያላችሁትን ባህራት መጨመር ትችላላችሁ። እዚህ ጋር እንከነዋለን። ከዛ እንጠብቀዋለን። እንደዚህ ትንሽ እስከሚበስል እንጠብቀዋለን። ሽታው ራሱ እንዴት እንደሚሸት ታጠይቁ። በጣም ነው የሚሸታው። ሽታው በጣም ነው የሚጣፍጠው። አሁን እየበሰለ ነው። እዚህ ጋር ድንቻችን እንዲበስል ትንሽ ውሃ እንጨምራለን ሳናበዛ። እዛ እንመስላለን። ትንሽ ካንን እንተዋለን። እንደዚህ ካንን ለትንሽ ደቂቃ እንተዋለን። ከዛ ጨዋችንን እናረጋለን፣ እናማስለዋለን። እንደዚህ ሲሆን ካንን እንተዋለን። ከዛ ሩዛችንን ወደ መስራት እንሄድ። ውሃችንን በጎን ጥዴና እዚህ ጋር ወረቅ ጋር ሄል ታረጋላችሁ እናንተ ያጣፍጥልናል ብላችሁ የምታስቡትን። ከዛ እዚህ ጋር ደግሞ ዘይት ትንሽዬ ታረጋላችሁ። ከዛ አሁንም ጨው የምትፈልጉትን ያህል ጨው ታረጋላችሁ። ከዛ ሩዛችንን እናረጋለን። ከዛ እዚህ ጋር አጥበን የዘፈዘፍነውን ሩዝ እናረጋለን። ከዛ እንዲህ ሩዛችንን ታረቅን በኋላ እንደዚህ ማሳል እናረግና እንተዋዋለን ማለት ነው። በተወሰነ ደቂቃ እንተዋዋለን። ከቆይታ በኋላ እንመለስ። አሁን ሩዛችንን ደርሷል። እናጠናፍፈዋለን። እንደዚህ ሆኖልናል። በዚህ መልኩ እናረጋለን። እንዲህ አርገን ከጨረስን በኋላ እንደዚህ አርገን እንተዋለን ትንሽ ደቂቃ።
እናንተ ተፈለጋችሁ ካራን እተላይ መጨመር ትችላላችሁ። እኔ ግን ስለማልፈልግ ለትንሽ ደቂቃ እንደዚህ ከድኔ ትንሽ ተወዋለሁ። አሁን ትንሽ ታቆየ ነው በኋላ ከፍተዋለን። ተመልከቱ። በጣም የሚያምር ነው የሆነው። ከዛ እዚህ ጋር እንግዲህ በሚያምር መልኩ ሆኖ ደርሶልናል። በጣም ነው የሚጣፍጠው። እንግዲህ መጨረሻውን ቀምሰን የምናይ ይሆናል። እዚህ ጋር ያለ ዶሮ ያለ ምን በጣም የሚጣፍጥ ምርጥ የሩዝ የድንች አሰራር ሰርታችሁ ሞክሩት ማሮቼ። በጣም ነው የሚጥመው። መጨረሻውን ደግሞ የምናይ ይሆናል። አሁን እንግዲህ መጨረሻው ስቴፕ ላይ ደርሰናል ማለት ነው። ወደ ሳህናችን እናደርጋለን ሩዛችንን የደረሰልንን። ሽታው ራሱን እንዴት እንደሚጣፍጥ ገና ሳቀምሱት እንዲሁ ሽታው ራሱ ጠራኑ ደስ እንደሚል አትጠይቁኝ። ጾም ቢሆን ክርስቲያን እምነት ተከታዮች ለጾም ለምን ያኔ ለፈለጋችሁ ለተለያየ ነገር አድርጋችሁ ሰርታችሁ ማብላት ትችላላችሁ። እዚህ ጋ እንግዲህ አቀረብን። ድንቹን መብሰሉን ለማየት እንደዚህ ፋርከስ አድርገን እናየዋለን። በነገራችን ላይ ድንቹን ሲበስል በጣም ታይበስል ቦክት እንዳይል፣ በጣም ተበስለ ቦክት ነው የሚለው ማለት ነው። ስለዚህ በጣም እንትን ሳይል ሲሆን ደስ ይላል። እዚህ ጋር እንዴት አባቱ እንደሚያምር እየቀመስኩ ነው እና በጣም ነው የሚጣፍጠው የምር በጣም እና እንደዚህ አድርጋችሁ ሰርታችሁ ሞክሩት። ለጾም ለምን ለተለያየ ነገር ጾም ባይሆን ግዴታ ዶሮ መኖር የለበትም። እንደዛ አድርጋችሁ ሰርታችሁ ሞክሩት። እና ደግሞ ያው እንግዲህ በስልክ በእጅ ስለሆነ እየተንቀጠቀጥኩ ነው አንዳንድ ጊዜ የምቀርጠው። እንግዲህ ጀማሪ እንደመሆናችን መጠን ቀስ እያልን እንስተካከላለን ብዬ ተስፋ አደርጋለሁኝ። እንግዲህ ቪዲዮን ተወደዳችሁት እዚህ ጋ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። እናንተም እንደዛ አድርጋችሁ ሰርታችሁ ሞክሩት።